ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ደግሞ ከጂታስክ የሰራነውን እንዴት ዊዝድሮው ማድረግ እንደምንችል የማሳያችሁ። ስራውን የማታውቁ ካላችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ መመልከት ትችላላችሁ። የሰራችሁ ደግሞ እሰራላችኋለሁ ባልኳችሁ መሰረት ዛሬ አሳያችኋለሁ ማለት ነው። የሚያስፈልጋችሁ ነገር ምንድነው? ባይናንስ ነው ማለት ነው። እዚህ ጋር ዊዝድሮው ለማድረግ በቢፒቲዮኒ ወይም በዩኤስዲቲ ዊዝድሮው ማድረግ አትችሉም። በላይት ኮይን ብቻ ነው ዊዝድሮው ማድረግ የምትችሉት። ለዚህ ባይናንስ ያስፈልጋችኋል ማለት ነው። አሁን ከሌላችሁ ደግሞ ጀስት በትረስት ዋሌት ዊዝድሮው ማድረግ ትችላላችሁ። ከዛ ወደ ባይናንስ ወስዳችሁ እንትን ትቀይሩታላችሁ ማለት ነው። በቀጥታ አሳያችኋለሁ። ባላንስ እንገባለን። እንደምታዩት የኔ 0.07 ናት። ጀስት በሪፈራል የተገኘች ነች እንጂ ሚኒመም ራሱ የሚሰጣችሁ ለእናንተ 0.18 ነው በአንድ ኢሜል ማለት ነው። ወይም በቲዩፊ ምናምን ሲሆን ደግሞ ከዛ በላይ ይሆናል። እቺ ጀስት የሪፈራል ናት። ፔይአውት እንለዋለን ማለት ነው ከስር። እንደነገርኳችሁ ላይት ኮይን ብቻ ነው እንደምታዩት ዊዝድሮው ማድረጊያ ሜትድ ያለው። ላይት ኮይን ትነኩታላችሁ ማለት ነው። ከዛ የላይት ኮይን አድረስ እንድናስቀምጥለት ይጠይቀናል። ከዛ ወደ ባይናንስ እንሄዳለን ማለት ነው። እዚህ ጋር መጣችሁ አድ ፈንድ ትሉታላችሁ። ከዛ ዲፖዚት አሴት እንለዋለን። ከዛ እዚህ ጋር ኮይን እንድንመርጥለት ይጠይቀናል። ሰርች ማድረጊያው ጋር ሄደን ኤልቲሲ ብለን እንጽፍለታለን ማለት ነው። እንደምታዩት እዚህ ጋር ከላይ አምጥቶልናል። እሷን ነካታለን። ከዛ እዚህ ጋር እንደዚህ ሲያመጣላችሁ እዚህ ጋር ከስር ያለው ላይት ኮይን የሚለውን ነው የምነኩት። እዚህ ጋር ባይናንስ ስማርት ቼይን ካላችሁት እንትን አይገባላችሁም ማለት ነው። ምክንያቱም ሌላ ኔትወርክ ስለሆነ አይገባላችሁም። ስለዚህ ከስር ላይት ኮይን ነው ማለት ያለባችሁ ማለት ነው። ዲፖዚት አድረስ አምጥቶልናል እንደምታዩት። ከዛ ኮፒ አድርገን ወደ ቦቱ እንሄዳለን ማለት ነው። እዚህ ጋር መተን ፔስት እናደርጋለን ማለት ነው። አማውንትን እናስገባ ይጠይቀናል። ጀስት ያለነው ሁሉንም እናስገባለታለን። ምን እንደሆነ አላውቅም። ኤክሰስድ እያለኝ ነው። እስኪ ቀንሰን እንሞክረው። 0.06 እንበለው። እንደምታዩት ዊዝድሮዋል ሳብሚት ሰክሰስፉሊ ብሎናል። የተወሰነ ያህል ቆይቶ ይገባልናል ማለት ነው። ጀስት ብዙ አይቆይም፣ በ24 ሰዓት ውስጥ ይገባልናል ማለት ነው። በዚህ መንገድ ነው ዊዝድሮ የምታደርጉት። እኔ ያወጣሁት ደግሞ ባሳያችሁ እንደምታዩት 0.51 እቺ ሰሞኑን ብቻ የሰራሁት ነው። ጀስት ቀድሞ የከፈታችሁትን ኢሜል ስለሆነ ምንም እንትን የሚል የለውም። አሰራሩ ያልገባችሁ ካላችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን መመልከት ትችላላችሁ። ይመቻችሁ።